ዛሬ እዝነራሄ ከሰው ልጅ በመጥፋቱ ባሰቃቂ ግድያ ሰው ያልቃል በየዕለቱ። አላህ ያላቀው የሰው ደም በዚህ ዘመን ረከሰ። የሴት የወንዱ የሕፃን ያዛውንት በአደባባይ ፈሰሰ። አላህ የሚል ሲጠፋ ሽርኩ ቢድዓው ሲስፋፋ ወላጆች ሲበደሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ። ዓመታቱ ሲፈጥን ሳምንቱም እንደ ቀን ሙስሊሞች ሲደልሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ። ደሃ እረኛ ሁሉ እንጻ ሲፎካከሩ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ። ወንዶች ሴትን ሲመስሉ ሴቶች ወንድን ሲመስሉ አሊሞቹም ያልቃሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ ቀርባለች ሰዓቲቱ። አዱኛም በዱኛም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። አዱኛም በዱኛም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷላ። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷላ። አመቱ ልክ እንደ ወር ወሩ እንደ ሳምንት ሲፈጥን የጊዜው መሮጥ ያየሩ ለውጥ አስፈራኝ ይሄ ዘመን። በሽታና ወረርሽኝ ድንገተኛ ሞት መብዛቱ መሬት መንቀጥቀጥ አየር መናወጥ መቃረቧ ነው ሳቲቱ። አላህ ያለ ያለማ ጌታ ያስገኘ ሁሉን ካልነበር ዛሬ በዓለም ላይ ኢሉሚናቲ ተብሎ ሸያጢን ዛሂር ሲገበር በጭንቅ ላይ በመከራ እናት ወልዳ ልጇን ዛሬ በሱ ስትሰደብ ስትሞት አስፈራኝ ይሄ ዘመን። ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ የአሊሞቻችን በየቦታው ሞት በዛ። ላኪን ወጣቱ በቴክኖሎጂ በሆነበት ፈዛዛ። ድሮ ደሃ እረኛ ምንም የሌለው ሰው ዛሬ በሀብቱ ይፎካከራል በገነባው ሕንፃው። ሴት ለብሳ እንዳለበሰች እርቃኗ ስትሄድ መንገድ ላይ ዘውትር በማየት ለምደነው እንጂ ያስፈራል ይህ ዘመን ወላሂ። አስካሪ መጠጥ በየሰፈሩ በአደባባይ ተጠጣ። ዝሙት ግልጽ ወጣ ይባስ ብሎ የሉጥ ሕዝቦች ሥራ መጣ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ አሊም እያለ ጃሂሉ ፈትዋ ይሰጣል። እውነት ለሰው ትመራለች፣ ውሸት ግን ይጣፍጣል። ሌላው በትንሽ እውቀት
ራሱን አሊም አድርጎ ሙስሊም ወንድሙን ያከፍራል ራሱን በኢማን አጽድቆ። ዛሬ እዝነ ርህራሄ ከሰው ልጅ በመጥፋቱ በአሰቃቂ ግድያ ሰው ያልቃል በየዕለቱ።